የራስሽን እድል ራስሽ ነሽ የምትፈጥሩ ብላታለች። ሴና ያንን ሳንቲም አንዴም እንኳን አሽከርክረው አታውቅም። ነገር ግን ማን እንዳሳደጋት ማስታወስ በሚያስፈልጋት ጊዜ ሁሉ አንድ ጊዜ ዝም ብላት ይዘው ነበር። እናቷ ከ3 ዓመት በፊት ነው የሞተችው በቆሽት ካንሰር ምክንያት። በሽታው በተገኘበት ጊዜ የመጨረሻው ደረጃ ላይ ደርሶ ነበር። በሽታው ከታወቀበት ቀን ጀምሮ እስከ ሆስፒታሉ የጸሎት ቤት የወሰደው ጊዜ 3 ወር ብቻ ነበር። ሰላም ውድ የዚህ ቻናል ቤተሰቦች፣ ወደ ቻናላችን ዘልቀን ከመግባታችን በፊት አንድ ነገር ላሳስባችሁ። ለቻናሉ አዲስ ከሆናችሁ ቻናሉ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ቪዲዮ ላይክ አድርጉት። ከየት ሀገር ናችሁ እንደምትከታተሉኝም ኮሜንት ላይ አስቀምጡልኝ። አሁኑኑ እንደተለመደው ሪፕላይ አደርግላችኋለሁ። እናቷ ሴናንና ታናሽ ወንድሟን ዴቦንን ብቻዋን ነበር ያሳደገቻቸው። በቀን በከተማው መካከለኛ ክፍል ያሉ ቢሮዎችን ታጸዳለች፣ በምሽት ደግሞ በመድኃኒት ቤት ውስጥ ትሰራ ነበር። አንድም ቀን እንኳን አማራ አታውቅም። በፍጹም የምታደርገው ነገር ቢኖር ስለ ትናንሽ ነገሮችና ስለ ደግነት ማውራት ነበር። በስቱዲዮዋ ውስጥ በወጥ ቤት ማጠቢያ ገንዳ ላይ በእናቷ የእጅ ጽሑፍ የተጻፈ ጥቅስ ነበረ። ደግነት ምንም ዋጋ አያስከፍልም፣ ነገር ግን ሁሉንም ነገር ያስታውሳል የሚል። ሴና በየማለዳው መጀመሪያ የምታየው ነገር ይሄ ነው። ሴና እንዳትወድቅና እንዳትሸነፍ ያደረጋት ዋነኛው ምክንያት ይሄ ነው። ምክንያቱም ዴቦን እድሜው ገና 19 ዓመት ሲሆን በአትላንታ በሚገኘው ሞርሃውስ ኮሌጅ የ2ኛ ዓመት ተማሪ ነው። በቤተሰቦቻቸው ውስጥ ወደ ከፍተኛ የትምህርት ተቋም የደረሰ የመጀመሪያው ሰው እሱ ብቻ ነው። የሰብአዊ መብት ጠበቃ መሆን ይፈልግ ነበር። ሴና ደግሞ ለትምህርት ብድሩ ዋስ የሆነችው እሷ ነች። $32,000 የተማሪ ብድር ነበረባቸው። የትምህርት ቤት ክፍያ ደግሞ በህዳር ወር መከፈል ነበረበት። ከስራ ስለመቀነሷ እስካሁን አልነገረችውም። ለ2 ሳምንታት በየምሽቱ የባንክ ሂሳቧን ታያለች። $1240 ብቻ። የቤት ኪራይ ከቀጠሮ ካለፈ 9 ቀናት ሆኖታል። የቤቱ አከራይ ከበሯ ስር 2 ማሳሰቢያዎችን ጥሏል። እሷ ግን አሁንም ምንም አልተናገረችም። ዴቦን በየሳምንቱ እሁድ በተመሳሳይ የመክፈቻ ቃል ይደውላል። ትልቋ እህቴ እንዴት ነሽ? ሴና በስልኩ በኩል ፈገግ ትልና ትዋሸዋለች።